ዛሬ በጣም የሚገርም 00 ከሞተሩ ላይ ፌስታሉ ያልተላጠለት የሚገርም ሃይሩፍ ተይዞላችኋል። ሰላም ጤና ይስጥልን የተወደዳችሁ የዩስራ ደላላዋ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረስ እያል የተለያዩ የሚሸጡ ያገለገሉና አዲስ መኪኖችን ይዞ በመቅረብ የሚታወቀው የእናንተ ፈጣን ታማኝ ቀልጣፋ የድለላ ስራ ዛሬም እንደወትሮው መግቢያ ላይ እንደነገርኳችሁ ከላው ላይ ፌስታሉ ያልተላጠ 00 በሚባል ደረጃ ላይ ያለ 2015 ስድስተኛ ወር ንጹህ የቤንዚል ሃይሩፍ ይዤላችሁ ቀርብ ያለው። ስለዚህ የቤንዚል ሃይሩፍ ሙሉ መረጃውን በአካል ሂደን መኪናውን ባይናችን አይተን ቆመበት ግቢ ገብተን ፎቶ በደንብ ሁሉንም ዳይሬክሽን አንስተን መረጃ ይዘን ቀርበናል። ይህ መኪና የት እንደሚገኝ፣ ስንት እንደሚሸጥ፣ በምን መልኩ ልትገዙት እንደምትችሉ ከባለቤቱ የሰማነውን ትኩስ መረጃ ወደ እናንተ ልናደርስ ተገኝተናል። ከዛ በፊት ለዚህ ቻናል አዲስ ሆናችሁ ካላችሁ ይህ ታማኝ ፈጣን ቀልጣፋ ታዳጊ ቻናል ነውና ሰብስክራይብ በማድረግ ቻናሉ እንድታበረታቱት ስንፈቀድ የቻናላችንን ቤተሰቦች እንደተለመደው ቪዲዮን ላይክ አርጋችሁ ማየቱን እንዳትረሱ። ሁልጊዜ የምንለቃቸው ጠቃሚ መረጃ ከሰዎች በፊት ቀድሞ ለእናንተ እንዲደርሷችሁ የደውል ምልክቱን መጫኑን እንዳትረሱ እያልን ወደዚህ ስለሚሸጥ 2015 ስድስተኛ ወር ወደሆነ ሃይሩፍ ይዣችሁ እገባለሁ። እመኑኝ ይህ ሃይሩፍ ባለቤቱ ከውጭ ካስመጣችው ሰውዬ ላይ ከገዛው 7 ወር የሚሆን ጊዜ ይሆነዋል። ይህ 7 ወር ይሁነው እንጂ መኪናውን ሰውየው ትልቅ ሰው ነው፣ ሊሰራበት ፈልጎ ነበር የገዛው። ነገር ግን አሁን መስራት ስላልፈለገ መኖሪያ ቤቱ አቁሞበት 1 ኪሎ ሜትር ሳይሰራበት ሽጠው ብሏል። ከገዛበት ዋጋ 300ና ከዛ በላይ አስተያየት አርጎ ነው የሚሸጥላችሁ። እሱ ስራ መቀየር ስለፈለገ ትልቅ ሰው ስለሆነ እንግዲህ ይህ 2015 ስድስተኛ ወር የሆነ ሃይሩፍ ቤንዚል አገር ውስጥ ምንም አይነት ሸቀል አልሸቀለም። 3 ቁጥር ሰሌዳ የለጠፈ ሲሆን መኪናውን እኛ ከላይ ከጣራው እስከ ጎኑ ሁሉ ነገሩን ተዟዙረን በደንብ አይተነዋል። ጨው የሚባል አንዳች ነገር አልበላውም። ጠርዝ ማዕዘን ንክኪ የትም ቦታ ላይ የለም። ቀለም አልደረበም፣ የፋብሪካ ነው። ሞተሩን ሳይታጠብ አስነስቼ ኮፈኑን አይቸው እንደዛው የሚያብረቀርቅ ሞተር እላው ላይ የተገጠመለት አዲስ በሚባል ደረጃ ያለው 2015 ንጹህ ሃይሩፍ ነው። ይህን የቤንዚል ንጹህ ሃይሩፍ ገዝታችሁ መስራት ለምትፈልጉ ሰዎች አውድሮ የቤንዚል ተሽከርካሪ በደንብ አይፈለግም ነበር። ለምን ቢባል ናፍታ 16 ብር ሊትር እየተሸጠ ቤንዚል 33 ብር ነበር የሚሸጠው። አሁን ግን ቤንዚል 121 ብር ሲሸጥ ናፍታ 122 ብር ከ57 ሳንቲም እየተሸጠ የብር ከምናምን የ1 ብር ከ50 ሳንቲም አካባቢ ቤንዚል ቅናሽ ስላለው የቤንዚል መኪና አሁን ላይ በትገዙትም ልትሰሩበት የምትችሉት አጋጣሚ ነፍ ነው። ለምን ከናፍታ ቀንሷል እንጂ ዋጋው አልጨመረም። እንግዲህ ይሄን መኪና በሰፊው ግዙ የምላችሁ አዲስ አበባ፣ አዳማ ትላልቅ ከተማ ላይ ያላችሁ ግለሰቦች ብትገዙት፣ ለምን እናንተ አካባቢ የቤንዚል እጥረት ስለማይኖር በዚህ በሚገርም በትንሽ ብር ገዝታችሁ እንደማንኛውም ተሽከርካሪ ስራችሁን ከሰራችሁ በኋላ መልሳችሁ ሽጡ ብትሉን ልንሸጠው እንችላለን። ክፍለ ሀገር ላይ ለምትገዙ ሰዎች ግን ትንሽ ክፍለ ሀገር ላይ የቤንዚል እጥረት ሊኖር ስለሚችል መኪና እየሰራችሁ በቤንዚል እጥረት ምክንያት ሊያጉላላችሁ ይችላል እንላለን። እንግዲህ የቤንዚል መኪና ከናፍታ መኪና ትንሽ ላይወደድ የሚችልበት እኛ አካባቢ ላይ በገጠሩ ማህበረሰብ ውስጥ በሰፊው የቤንዚል አቅርቦት ስለማይገኝ ብቻ ነው። መሀል ከተማ ላይ ግን ሁሉ የቤት መኪና፣ ታክሲ፣ ራይድ ሁሉ ነገር የቤንዚል ተሽከርካሪ ተጠቃሚ ስለሆኑ ቤንዚል በስፋት ስላለ የሰፊ ከተማ ነዋሪዎች በገዙት ይህን መኪና ይጠቅማቸዋል እላለሁ። እንግዲህ የቤንዚል ተሽከርካሪ ደግሞ ከናፍታ ተሽከርካሪ ሻል የሚያደርገው ነገር በጉልበት የቤንዚል ተሽከርካሪ እንደሚበልጥ ይታወቃል። ወይም በ1 ሊትር ብዙ ኪሎ ሜትር በመሄድ የቤንዚል ተሽከርካሪ እውነት ነው ግልጽ የተሻለ ኪሎ ሜትር ይሄዳል። ለምሳሌ እንበልና ዲፎርዲ የናፍታዎች በሊትር ንጹህ ከሆኑ እስከ 8 ኪሎ ሜትር በናፍታ ሊሄዱ ይችላሉ። የቤንዚል ተሽከርካሪዎች ግን በሊትር ከ11 እስከ 16 ኪሎ ሜትር ባለው ውስጥ ሊሄዱ ስለሚችሉ የቤንዚል ተሽከርካሪ ባጭር ሊትር ብዙ ኪሎ ሜትር ሊጓዝ ይችላል። ከናፍታ ተሽከርካሪ እጥፍ ባይሆንም 50% ያህል ልዩነት በኪሎ ሜትር በመሄድ ይህ የቤንዚል ተሽከርካሪ ከናፍታ ተሽከርካሪ የተሻለ ያደርገዋል። በጥንካሬና በጉልበትም የቤንዚል ተሽከርካሪ ከናፍታ ተሽከርካሪ የተሻለ መንገድ አለው። እኛ አካባቢ የቤንዚል ተሽከርካሪ የሚጠላበት በሰፊው
የቤንዚን አቅርቦት ስለሌለ ነው አንደኛ። ሁለተኛ ደግሞ ድሮ ሲጠላ የነበረው ዋጋው የናፍታን እጥፍ ስለነበረ ነው። ዛሬ ግን የናፍታ ዋጋ ስለበለጠ የቤንዚን ዋጋ ከናፍታ ያነሰ ስለሆነ ብታምኑኝ ባታምኑኝ ይህን መኪና ብትገዙት በፍጥነት ከዚህ መኪና ታተርፉበታላችሁ። ስትሰሩም በደንብ አድርጋችሁ ትሰሩበታላችሁ። ምንም አይነት ነገር የለም፣ ንጹህ ነው። ይገርማችኋል፣ ሰውየው ገጠር አገር ቤት ኮርቶ መጋላውን 18 ሺህ ብር አሰርቶት መኪናው ላይ እንደ ቤት መኪና ስለሚጠቀመው አልጫነውም። እንደምታዩት ኮርቶ መጋላ የለውም። እናንተ ለምትገዙ ሰዎች ግን ኮርቶ መጋላውን ካሰራበት ገጠር አምጥቶ ለእናንተ ሊሰጣችሁ ይችላል። ይሄን በዚህ ቅርጽና በዚህ ቁማና ላይ ያለ የቤንዚን ተሽከርካሪ 3,200,000 ብር እየጠራ ነው። ቀርባችሁ መደራደር ትችላላችሁ እላችኋለሁ። ለዛሬ ያስተናደሁላችሁ የሚሸጥ የቤንዚን ተሽከርካሪ ይሄን ይመስላል። በሌላ የሚሸጥ መረጃ እስከምንገናኝ ለበለጠ መረጃ በ0960868666 በሚለው ስልክ ቁጥር እየደወላችሁ በሌላ የሚሸጥ ተሽከርካሪ መረጃ እስከምንገናኝ በያላችሁበት ቸር ሰንብቱ እያልኩ የዛሬ ቪዲዮን እዚህ ላይ ጨረስኩ።